ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን የኢትዮጵያ መንገድ ባለስልጣናት የሆኑት ኃላፊም በአቶ ወርቅነህ ገበየሁ ጫናም ስልጣናቸውን ለቀቁ የኢትዮጵያ ከተሞች ማብራት ናፍቋቸው እስካሁን ድረስ በድቅድቅ ጨለማም ተውጠው ይገኛሉ ሸነገዳም የኦሮሞ ኮሚኒቲ ምርጫ ካይደ የወያኔ ምርጫ ቦርድ የህወሓትን በላይነት ለማረጋገጥ ጠንክሮ እየሰራ እንዳለ ታማኝ ምንጮቻችን ገለጹ ዜናው ሲተነተን ነው ከዜናዎች ጋርም ኢዮባይሳ ነኝ ወያኔ በግንቦት ወር ያዘጋጀው ምርጫ ድራማ ወያኔ ተወዳድሮ ወያኔ ራሱ ታዛቢ ሆኖ ለመጨረስ የቀሩትን ተቋሚዎች አጃቢ ለማድረግ ዝግጅቱን ማጠናቀቁም ከኢትዮጵያ የሚመጣ መረጃ ያስረዳል በትግራይ ከተማ ውስጥ 16ኛ የተባለው ምክር ቤት ጥቅምት 23 2007 ዓ.ም ስብሰባ ያካሄደ ሲሆን የትግራዩ ገዢ አባይ ወልዱ ሰብሳቢነት የተመራው ስብሰባ የዘንድሮ ምርጫ ልዩ ትኩረት በመስጠት ተነጋግረውበታል የህወሓት በላይነት ለማስጠበቅ ያለምንም ሐሳብ ልዩነት አብረው እንዲቆሙም አባይ ወልዱም ጥብቅ ማስጠንቀቂያ አስተላልፏል ማንንም የትግራይ ተወላጅ ሆነ የህወሓት አባል ምርጫውን በአይነ ቁራኛ እንዲጠብቅ አስጠንቅቀዋል የኮንስትራክሽን ባለስልጣን የተባለው የመስሪያ ቤት ኃላፊ በወያኔው ጠቅላይ ሚኒስትር ደብዳቤ ከኃላፊነታቸው ተሰናበቱ ዳይሬክተር ዘአል ወልደ ገብርኤል ከ1996 ዓ.ም ጀምሮ በዚህ መስሪያ ቤት ሲያገለግሉ ቆይቷል በቅርቡ ለቻይና የመንገድ ተቋራጭ ስራ አይሰጥም በሚል መንገድ ባለስልጣናት ቦርድ ሰብሳቢ ከአቶ ወርቅነህ ገበየሁ ጋር ባለመስማማታቸው አቶ ወርቅነህ ገበየሁ ጠያቂነት ከኃላፊነታቸው እንዲባረሩ እንዳስደረጉ እየተገለጸ ይገኛል የመንገድ ባለስልጣናት በትልቅ ብድር በጀት የሚበጅለት መሆኑ ቢታወቅም የወያኔ ባለስልጣናት ከቻይና የመንገድ ሰራተኞች ጋር በመመሳጠር ገንዘብ እንዳሻቸው እየሰረቁ እየዘረፉ እንደሚገኙ እየተገለጸ ይገኛል የኢትዮጵያ መንገድ ባለስልጣናት 4 ሚሊዮን ብር የት እንደደረሰ እስካሁን ድረስ አልታወቀም በሂውስተን ቴክሳስ በመንቀሳቀስ ላይ ያለው ሸነንገዳ የኦሮሞ ኮሚኒቲ ኖቬምበር 1 2014 ዓ.ም የአመራር ምርጫ ካሄደ ላለፉት አመታት ኮሚኒቲውን ሲያገለግሉ የነበሩ አመራሮች ጊዜያችን አበቅቷል አዲስ አመራር መመረጥ አለበት በማለት ለቤቱ አቅርበዋል ሸነንገዳ የኦሮሞ ኮሚኒቲ ምርጫው ነፃና ገለልተኛ መሆኑን ለማረጋገጥ የሰይፈ ነበልባል ባልደረቦችን በቦታ ጋብዘው እንዲታዘቡ አድርጓል የሂውስተን የኦሮሞ ኮሚኒቲ ሸነንገዳ አመራሮችን ለማስመረጥ አስመራጭ ኮሚቴዎችን አስመርጠው ሁለት ተመርጠው ስራው ተጀመረ ምርጫውን አስመራጭ የነበሩት አቶ አስፋው ገመቹ የሸነንገዳ አመራሮችን ከዚህ በታች በሙሉ ድምጽ ያለፉትን ለቤቱ ገለጹ አቶ በላይ ገመቹ ፕሬዝዳንት አቶ ኢብራሂም ሙሊስ ቫይስ ፕሬዝዳንት አቶ ሁሴን አደም ሴክሬታሪ አቶ ቃሴም ጉቱ እንዲሁም አቶ በሪሰው ቀበቶ ኮንትሮል አቶ ሂኮ ባፋ ፐብሊክ ሪሌሽን ሆነው ተመርጠዋል ሰይፈ ነበልባል ራዲዮ በቦታው ተገኝተን የታዘብነው ነገር አለ የኦሮሞ ኮሚኒቲዎች አሪያ ሊሆን የሚገባው ሸነንገዳ የተቀሩት የኦሮሞ ኮሚኒቲዎች ከሸነንገዳ በመማር ነፃና ገለልተኛ ምርጫ ቢያካሂዱ የኦሮሞ ባህልና ማንነት ሊፋጠን እንዲሁም ለነፃነት ሊበቃ ይችላል እንላለን በብዙ የኢትዮጵያ ከተሞች እየታየ ያለው የኤሌክትሪክ መቋረጥ በእለት ተእለት ኑሮና ስራ ላይ ከፍተኛ ችግር እንዳስከተለባቸው ዜጎች በመሬት እየገለጹ ነው በህዝብ ኑሮ ላይ አሉታዊ ጫና እየፈጠረው የኤሌክትሪክ መቋረጥ ችግር ለመቀነስ መንግስት ባለፉት አመታት ብዙ ስራ መስራቱንና ይሁንና ጥረቱን በመቀጠል አሁንም ችግሩን ለመቅረፍ እየጣረ እንዳለ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ኃላፊዎች እየገለጹ ይገኛሉ መብራት በፈረቃ እንዲሁም ዲም ላይት ሆኗል በማለት የኢትዮጵያ ነዋሪዎች በመሬት እየገለጹ ይገኛሉ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን በዚህ ዜማ እንሸጋግራለን En todo
siga fata kumango ta kuma yo wali matane sababu fiti matane kanala gabarano harra yeronge sedina sosomne nutimbulu oromo sababu karo kota tala fakuru oromo kenya maduru aladanu nalu falmado sono tigiru oromo sababu karo kota tala fakuru oromo kenya maduru Jabile warra shawa Oromoranga bahayon duraba Kailo li farda ya jabile warra ambo Orongara kemba kiapo Kailo li farda ya jabilo sagudari Yala wali birmatu harka alagani bulani Kailo li farda ya jabilo tawaliso Oromoresa rasuriso Kailo li farda ya jabilo tasalale Sababu fitale barna matuko tukamale Kailo li farda ya jabilo tawalaga Tuka barbanu kerran samure biradarban Kailo li farda ya jabile warra gimbi Nandila fintane yo mille ofinta ujipi Kailo li farda ya jabile warra dambi Tukuma dabesi bila mufisi biradarbi Kailo li farda ya jabile warra ilu Wali gachana jabe fadula mila manjiru Kailo li farda ya jabile warra jimma Yabbaji fani gachana ngibe harasgira Kailo li farda ya jabilo tahararke Ya jalala tibi ya dokumane primargi Kailo li farda ya jabilo taborana Uma kadana mirkan dalla milkom nebarana Kailo li farda ya jabile warra guji Rubu sera kabajenya makwal buchina noti Kailo li farda ya jabile warra arsi Sani wali tuze dukane ya tegam sadabarsi Kailo li farda ya jabile warra bale Salagarana rebirinji fanon duragale Kailo li farda ya jabile oromia Ejara lamigo integuma sabakia Oromo famate Sabaku famate ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ዛሬ እንግዳ አለኝ። ተወዳጁም ድምፃዊ አዲሱ ፉርጋሳ ይዤ ቀርቤያለሁ። እስኪ ዜማውን እናስቀድምና ተወዳጁን ድምፃዊ አዲሱ ፉርጋሳን ይዤ እመለሳለሁ። መልካም ቆይታ። Garto koyotaati murtii nama kuuti garto koyotaati murtii nama kuuti Madamni jaalala gamtaan meni tola Obaan kora kajala Hidduun fulangicha Hidduun fulangicha Hidduun fulangicha Obaabati obaabati hidduun fulangicha Lamgicha obaabati obaabati እስኪ ወደ ዜማው ወደ በኋላ እመለስበታለሁ። እንግዲህ አርቲስት አዲሱ ፉርጋሳ ለቃለ መጠይቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አዲሱ እኔም እንግዲህ ሰይፈ ነበልባል እንግዲህ ወደ ከዚህ ጋር ከኢትዮጵያ ከሀገር የቆጣው በኋላ ማለት ነው ወደዚህ እንድገናኝ ኢንተርቪው ስለሁለተኛ ጊዜ ከሌላ ይመስለኛል አንድ ካለ አንተ ለሁለተኛ ጊዜ ይመስለኛል ስላገናኘ እኔም ከፍ ያለ ምስጋና አለኝ። አመሰግናለሁ። በፊት አገር ቤት ያለህ በሰይፈ ነበልባል ጋዜጣ ኢንተርቪው አድርጌ እንደነበር አውቃለሁኝ።
እንግዲህ መልካም እስኪ አሁን ደሞ በሬዲዮ መተናል ለአድማጮች ራስህን ታስተዋውቅልኛለን አዲሱ ፉርጋሳ ማን ነው እንግዲህ ፉርጋሳ ያው ማለት ከልጅነት እስካሁን ድረስ ባለው ዙሪያ ነው ማስታወቂያ መሰለኝ እንዴት ነው ያ ማን አዲሱ ፉርጋሳ የተወለደ ወደ ስራውስ እንዴት ገባ እኔ ያደኩት ሸገር ወይ ፊቱን አዲስ አበባ ውስጥ ነው እዛው ከአንድ ከስምንት ሃይስኩል ውስጥ መለሳቱ ከአንድ ከስምንት ደግሞ ተከታተላ የሚባል ክርስቲያን ተምሬ ከዛም በኋላ በትምህርት ቤት የተለያዩ ክለቦች ሁሉ ሰራ ነበረ ሙዚቃ ወረዲ አብሮኝ ያደገ ነገር ነው ማለት እችላለሁ እስካሁን ድረስ አብሮኝ ያለ እንግዲህ ለህዝቡ ጥሩ ነው የሚል ያልኩትን አቅም የፈቀደው እየሰራው ነው ያለው አዲሱ በትምህርት ቤት ምናልባት በሚኒ ሚዲያ ምናምን ነው ተዘፈን ነበር ማለት ነው ሞካከር ነበር ታስታውሰዋለህ ዘፈኑን የመጀመሪያ ጊዜ ነው በትምህርት ቤት በሚኒ ሚዲያ ያቀረብከው የማን ነው ስራውስ የሰዎች ዘፈን ነበር በብዛት የሚሰራው እና በብዛት አሁን ወደዚህ ወደ መድረካው መጀመሪያ ተቀረብኩባቸው ማስታወቂያ ከሁሉም መድረክ ላይ መጀመሪያ ቀን የወጣሁበት አገዳቢራና አስቆጡ ቢለውን ትዝ ይለኛል እስኪ በድምጽ በለው ኢንሻአላ አዲስ አበባ ይረታኒ ኩሉ ማራኒ ኢንሻአላ አዲስ አበባ ይረታኒ ኩሉ ማራኒ ማጋሌ ዲያ ኦርማ እንጀርጀረኒ ሱታባራኒ ሌንሱ ያ ሌንሱ ቲያ አከመና ጉባታ ላለቲያ ብርታ ብርትፈቲያ አከመና ጉባታ ላለቲያ ለቲያ መልካም እንግዲህ ሙዚቃ ወደ አዲሱ መጣች ወይስ እንደው ተሰጦ ወደ እንደው አዲሱ ወደ ሙዚቃ ሄደ ሊባል ይችላል ምን አለ መሰለህ እንደዚህ ነው ያተካልፋል ፕሮጀክት ምናል እነዚህ አንድ ማንበት ነገር አለ ወደዚህ ምድር ሲመጣ ፕሮጀክት ጋር የሚመጣው ነገር አለ በቃ በዚህ ተከል እና የሚያስተላልፈው ሚስጥር አለ ስለዚህ በሙዚቃ ስራ ተብዬ መጣው ይም አስተላልፈው እንደዛ ነው በዚህ ካንድረስ የማቆም ተልኝ ተከል ትምህርት ቤት ያሻገር በሙዚቃ ስራ ላይ ያለው እንግዲህ አዲሱ ፉርጋሳ ከትምህርት ቤት ጀምረህ ሙዚቃ እንደምትጫወት ውስጥህ አብሮ ያደገ አብሮ የተወለደ ሙያ እንደሆነ ነው እየገለጽክ ያለው እንደው አዲሱ ፉርጋሳ ለመጀመሪያ ጊዜ ጉሮሮን ያማሸው በማን ዜማ ይሆን እንደው ቀደም ዘፍነዋል የአሊቢራ መሰለኝ እሱ ዘፈንና እንደው የራስህ ግጥምና ዜማ ኖሮ በመጀመሪያ የዘፈንከው ዘፈን አለ መድረክ ላይ መድረክ ላይ ተፋጠን እንደሆነ ይዳስታለ አጥረጠኝ ተላጣጣጣኝ በዘጠና ለመጨረሻ ተማስ ለመሰለኛል የመጀመሪያ ካሴት ብልሽ ተራ ከሁሉ ዘፈን ነበር የመጣው ከዛ በኋላ የራሴን ዘፈን ወደ ተንጫኝ ማለት ነው ወደ መድረክ ወደ ራሴ ዘፈን ተቃጥማል አንድ ዘፈን ምዘፍነው አለ በጣም ነው የምወደው የኤቢሳ አዱኛ ነንዲኒ ዱብኪያ ናፍሌ ናፈኒ ሀሪሮ አንዱ ባሰኒ ምናምን የሚለው ዘፈን አለና እስኪ ታንጎራጉርልኛለ ይቻላል ትክክለኛው አባዲ ተባይ ፓርትነር ኮርሳበትን የመጣው ሰው ነበር ከዛ በኋላ ተሰረተ ከዛ ነው ያለው ደኸለው ነንዲኒ ዱብኪያ መለኛት ተራቢያ ننزل بالبيتية ملية قرابية أنبر بعديها سببي كرم جفتها بكتية نفسي سنافني حرير رسال باسني نفسي سنافني مويان الرال باسني نفسي سنافني قرمي الرال باسني نفسي سنافني بيجكو الرال باسني أنبر بعدي አንበርባዴ አጥበዴ ደረምጅ ተፋዲ ያ እውነት ነው ሁላችንም በሞያሌና በተለይ እግራችን ባደረሰን ነው ተሰደን የወጣ ነው
እንግዲህ ስደት ለኦሮሞ ልጅ የተፈቀደ ይመስላል መልካም እንግዲህ አዲሱ ምን ያህል ስራ አለ ሲዲዎች ምን ያህል አለ አሁን ደግሞ እዚህ ተመጣጣኝ አሁን አሜሪካ ተመጣጣኝ ተኖራት ነው እዚህ ደግሞ ተመጣጣው በቅርቡ ወደዚያ ዱርማ ያመጣው አንድ ሲዲ ላይ ተላራተኛ ማለት ነው እንደው ግጥም ትሞክራለህ አዲሱ ግጥም ለማን ሞክራለሁ የሚገርም በብዛት ለራሴ ነው ያያቸው እኔ በብዛት ሰዎች ይቀበለው ነው ሰራው ማለት ይችላልና ሰዎች ተጥልልን ዜማን ግጥም መካከለኛ አስተላልፋለሁ እና ወራደ ተሳለ ወራደ ማለካቸው ጥሩ ልጅ ያለካቸው ዘደራቸው አላውጣ ደግሞ ሰራቸው ለራሴ ይላል ራሴ ራሳቸው ለራሳቸው ለጂ ሲዲላይ አላውጣ ግን እንደው እስኪ ራስህ ግን እንደው ግጥምም ዜማም ሰርተህ ያንጎራጎርከው ዜማ አለ ያው ሲዲ አላውጣውም እኔ ጋር ያሉ አለ እስኪ አንዱን ትልልኛለህ ግድ የለም አይሰራቅብህም ያንዱን ተወሰነው ልበል ከለ በሪክ ለልተለልካ ከንበሪክ ተጥረተራ ወጥባታካዲ ለከተከዲ ወጥባታካዲ ከተከዲ ከለ በሪክ የልበለካ መልካም በጣም ቆንጆ ነው እንደው አዲሱ የኦሮሞ አርቲስቶች ስራችሁን እንደፈለጋችሁ ለህዝብ ማቅረብ እንደው ትችላላችሁ ይደመጥላችኋል ስራችሁን ምክንያቱም ደክማችሁ ህዝብ ካላደመጠ የድካማችሁን ዋጋ ካላገኛችሁ እንደው የናንተ መዝፈን ድካም ብቻ አይሆንባችሁም ይገርም እንኳን መግቢያ ሁለተኛ በሙዚቃ ስራ ምሳሌው ያልጀት ኦሮሚያ ጥሩ የቃረነ ጥሩ እየሰራ ነው ከማንም በተሻለ ከማንም የተሻለ ስራ እየሰራ ነው ማለት ይችላል ግን ኦልሬዲ በአድማጭ በኩል ስሜት ትንሽ ኦልሬዲ የማስታወቂያ ችግር ይሁን ወይ ደግሞ የሌላ ችግር ይሁን አላውቅም አልፎ አልፎ የችግር ይፈጠራል ይኖራል በእርግጥ ብዙ አሁን ጊዜው ምን ሆኗል መሰለህ ትንሽ የማስታወቂያ በጣም ማስታወቂያ መስራት አለበት ሰውን በደንብ እንድትፈቅፈው ይፈልጋል ያን ግን ደግሞ ለማድረግ በጣም የራሱ ኢኮኖሚ ያስፈልጋል በሌላው ካየ የዚህ ስፖንሰሮች ያገኛሉ በእኛም በኮስቶር ማግኘት ይቻላል ግን መተጋገፉ ለምን ወዴት እንደሆነ የሄደ እንደሆነ አላውቅም ችግሮች አለ ለወቃቀፍ መነጋገር እንደዚህ ይሆናል እና ያ ቢሆን የተሻለ ነገር ነው እኛም ከማንም እንጠምቃለን ከማንም በቀጣለ ከማንም የተሻለ አስተሳሰባለን የተሻለ ከማንም የተሻለ መስራት እንችላለን ከማንም ጥሩ ባህል አለን ጥሩ ቋንቋ አለን የሚያኮራ ስለዚህ ያንን ደግሞ አንድ ነገር ልብ ማለት ያለብን አርት መለቅ ያለበት ኦልሬዲ የኦሮሞን ያለውን ሁኔታ ያለውን ለዚህ ያለው ችግሩ ያለው እዚህ ድረስ አድርሶታል ማለት የሚቻለው አርት ለማለት ይችላል አርት እየወደቀ ሄደ ህዝብ እየወደቀ ነው አርት እያደገ ሄደ ህዝብ እያደገ ነው ወደ ለውጥ ሄደ ነው ወደሚፈልገው ወደ በጣምነት ወደ ሌላ ነው ማለት ነው ስለዚህ በአርት ላይ ሲሪየስ ይዛችን ትኩረት አድርጎ ያለውን ነገር አርቲስትን በሀሳብ ላይ መተጋገዝ የተሻለ ነገር ነው መልካም አዲሱ እንግዲህ አሁን አገር ቤት ሸጥከውን ካሴት ገንዘብ አልጠይቀህም አሁን አሜሪካ መተህ አዲስ ስራ ሰርተሃል ስራህን ለህዝብ አቀርበሃል ምን ያህል ሸጥከው አይዞ ጋርድ ባይሆን መደብልሃል አይ እንዴት መሰለህ አንድ ነገር አለ እኔ ያን ከመጣው አልሸጥኩትም አከፋፈልኩት እንጂ ከፋፈለ ወረዲ ማስታወቂያቸው ፌስቡክ ላይ ተሰለንተናል እና በማከፋፈል ደረጃ ላይ ያለነው እንጂ በሽያጭ ደረጃ እንደዚህ ማስተር ሸጠው ከመናል ዲዛይን ተመምራን ብለን ያለ ነገር አይደለም ታቋል ለንዳው ሀገር ቤት ይሻላል ሀገር ቤት ኮፒራይት መቶ በመቶ ተቆጣጥሮታል ማለት ይችላል ፍላሽና ሚሞሪ ነው ያለው ስለዚህ ቢሲዲ ጥሩ ነው ስለዚህ በስፖንሰር
በኮርፖሬት ከበይቱ በስፖንሰር በማስታወቂያ ካልተሰራ በስተቀር አገር ቤት ከባድ ነው። ምንም የለም ሲዲ ማለት ስለመቶ ፍላሽ ሙሉ ላይ ላፕቶፕ ያርገው በዩናይትድ ክለብ በየደም ይሰማው ሰው እዚህ ግን የተሻለ ነገር ነው። ጥሩ ሲዲ ኦሪጂናል ሊሸጥ ይችላል ግምት አለ። እስከ ይሄን ያህል ለማስብል ጥሩ እንትን ላይ በሰላም ማወቅ አይቻልም። ወደዚህ ገና እየታገልን ነው ወደ ሲባረክ ለማሰራጨት ላይ ነን። አዲሱ ፉርጋሳ የሰማሁት ከዚህ በፊትም እኔ ኢንተርቪው ሳደርግህ አንድ ነገር የተናገርከው ነገር አለ ምናልባት እንድታስታውስ ፈልጋለሁ። እንደው ከጓደኞች የሰማሁት አዲሱ እንደውም በጣም ብራም እንደሆንክ ነው የሚነገረው። አገር ቤት በጣም ነበር የምትሰራው። ሙዚቃህ ወይም ካሴትህ ቸብችበዋል ሀብታም ነህ ይባላል። እውነት ነው? ምንድነው የኦሮሞ አርቲስቶች ገንዘብ ስትጠየቁ አላችሁ ሲባል እንትን ትላላችሁ? ምንድነው ተናገሩት? አይደለም እኮ ማለት በበቀና የሚቀር ነገር አይደለም። በእርግጥ አንድ ያስታውሳለሁ መጀመሪያው ሲዲ ካሴት ኮሌክሽን የተሰራው ወንድሜ ጆሊ ኖርዌይ አለው አባቶች ነው በራሱ ነገር ወጪውን አድርጎ ብሎ የሰራው እና ሽጠነዋል። በጥሩ ሽጠነዋል። ምን ያህል? ከዛም በኋላ እንደውም እኔ በቁጥር ነው የምፈልገው። ምን ያህል ሸጥከው? በትክክል በቁጥር ነው ያላውቀውም። ከዛ በላይ ከሸጥ ብዙ ነው የሚባለው። ወደ 10,000 በላይ ሲዲዎች እንደተለቀቁ አስታውሳለሁ። ሲዲ ሳይሆን በካሴት ነው ያለኝ እና እንትን ብላ እስኪ ደራሱ ወደ ያለው የተወሰነ እንደዚህ ይሄኛል ብር ማስለው ብር ካገኝ ነበረ። ሰርጎችን ብዙ ይሰራለን ይመጣል ይሄዳል ይሄኛል ባላንስ ወደ ትልቅ አካውንት ላይ ባቸው ይመጣል ይሄዳል ግን ይሄኛል ስር መቀለጥ እንትን ነው አይደለም። መልካም አዲሱ ስራ ሲያዴ ጊፍቲኮ የሚል አንድ ዜማ ለቀሃል። እኔ ስመለከተው ውስጥህ የሆነ ነገር እንዳለ ነው ማነበው። ከዜማ የናፈከው ነገር አለ። እንደው ምናልባት ባለቤትህ አብራክ ትሆን? በእርግጥ አውስናም ዜማ ብዙ ወንደገለኛል። ባለቤቴ ከኔ ቀድማ ነው የመጣች በኋላ ነው እና እዚህ የመጣ ነው እና ናፍቆት ማንም ሰው ውስጥ ይኖራል። ግን አጋጣሚ ዘፈኑ ከዛ በፊት የተሰራ ነው። ግን ይመሳሰላል በሲያዴ ጊፍቲኮ ነው። ስለዚህ እያልክ ያለኸው ባልሳሳት በርካታ የኦሮሞ ህዝብ የሚመኘውን ነገር ነው እየጠየቅ ያለኸው። መቼ ነው ማይህ መቼ ነው ቀን የሚወጣልን ነው መሰለኝ እያልክ ያለኸው። በዜማ ኦሮሚያን ነው የምትለው? በብዙ ነገር ነው የምትወስደው። በብዙ ነገር ነው መቼ ነው ሁሉ ነገር የሚሆነው እና መልዕክቱ ወረዲ አንድ ነገር ቢያመለክትም ዘፈን ብዙ ጊዜ በብዙ አቅጣጫ መውሰድ ይቻላል። ግን ደግሞ በቀጥታና ግልጽ እንዳውም ጥሩ ነገር ጥሩ መልዕክት አስተላለፍ ያለው ምለው እንዳውም አንድ ሟር ወንጀል ይሰላ የሚለው ጥሩ በደለቀ ደስ ይለኛል። ሁሉ ዘፈኖችን ወዳጅቻለሁ። በርግጥ እስኪ ይሄንን ሲያዴ የሚለውን እስኪ በድምጽ አሰማኝ። የትኛው? የሲያዴ። እሺ ይቻላል። እሺ አንቺ በደቤት በደይ መራጥት ፉርማ Fadagangen kapwa kambal sinu fesila bale ega difuti sunan kapwa feme disfayat namu oh na mana tasina Nessa sabira garangati
አድማጮች ዜማውን ወደ በኋላ ጊዜ አሁንም እንመለስበታለን። ከእንግዳዬ ጋር ቆይታ አደርጋለሁ። በሬ እንዳልመጣም ፈረስ የለኝም እያለ አቀንቅኗል። እንግዲህ አዲሱ በእውነት ዘፈንህ በጣም ቆንጆ ስራ ነው የሰራኸው፣ አድምጫዋለሁ ከዚህ በፊት። እስኪ ወደ አዲሱ ህይወት ልመለስ። አዲሱ ፍሩጋሳ አሁን እንደጠቀስከው ባለቤትህ ቀድማ እንደመጣች ነው የገለጽክልኝ። አዲሱ አግብተሃል አውቃለሁ። ልጅ አለህ አይደለም? አንድ ልጅ አለኝ። ምን እግር ጣለህ አሜሪካን? ምን እግር ጣለህ አሜሪካን? እንዴት መጣህ? አሜሪካ እንዴት እንደታጣለህ ባለቤቴ ቀድማ መጣ ነበረ። ከዛ በኋላ ከተመጣች በኋላ አንደን በሌላም በአሜሪካ አንዳንድ ሰዎች ነበሩ። እንግዲህ አንድ ፕሮሞተር አለች ለታምራት ብዙ ምክንያቶችን አርጋ ፕሮጀክት ጀመረች። ባለቤቴም በዚህ አጋጣሚ እሷ ፕሮጀክት ላይ ነበረች ያስጀመር እና ፕሮሰስ ደግሞ እየሄደ እነሱ ኤምባሲ ሊገቡ ጥቂት ሊቀራቸው የኔም ደግሞ ወዝባል ጉዳይ አልቆ ኤምባሲ ገባሁ። ከልጄ ጋር ገባሁና ልጄን አግኝቼ መጣሁ። እነሱ ከገቡት ውስጥ ሌሎቹ ተከልክለው አድናን ሊፈጥበት መጣ። ያ እኔ ያለኝ መረጃ አዲሱ እንግዲህ ከሀገር ቤት ጀምሮ ነው ማቀህ ያለኝ መረጃ አዲሱ ፍሩጋሳ በመንግስት አንዳንድ ነገሮች በኦሮሞ አርቲስቶች ላይ የሚፈጸም ነገር ስላለ የዛ ሰለባ እንደሆንክ ነው እየተነገረኝ። እውነት ነው? ለዚህ ማለት ዝናብ ለመሰለ ያው ምን በላፍሪካ ማለት ስላለ ዲሞክራሲ አለ ማለት አይቻልም እና ብዙ ያሉን ነገሮችን ታያለ። ስለዚህ ነው ማለት አንተም ብዙዎቹ ተናግረውታል እንዲህ ነው ብለውታል። ስለዚህ እኛም ያህል ማለት ታቅፋላችሁ እናንተ ላለፋችሁበት ነው እናንተ ወደዚህ የተሰጣችሁበት ታቅፋላችሁ። ስለዚህ በኦሮምኛ ውስጥ ወዲህ ሁሉም የሚመስለው ትርጓሜ ያለው ሁሉም የሚለው ትርጓሜ ሊኖረው ይችላል። ስለዚህ አስቸጋሪ ነው። እንግዲህ በተለይ የኦሮሞ አርቲስቶች ወይም የኦሮሞ ዘፋኝ ዘፍነህ ገበያ ላይ ስታወጣውና አንድ አማርኛ ዘፈን መጥቶ ሲል የአማርኛው ዘፈን በጣም ቶፕ ላይ ይወጣል። የኦሮምኛ ዘፈን እንደውም ምንድነው የሚባለው አገር ውስጥ ብቻ የሚሰራ አርቲስቶች እንደተደረጋችሁ ነው የሚገለጸው። እንደው የኦሮሞ አርቲስቶች ባህላችሁን፣ ማንነታችሁን፣ ቋንቋችሁን ለማሳደግ እንደው በነጻነት ከህዝብ ጋር ተገናኝታችሁ ትሰራላችሁ። በዚህም ይመስለኛል ከመንግስት ጉሸማ የሚደርስባችሁ አይደለም? ምን አለ መሰለህ አንድ የምታየው ነገር አገር ቤቷ ምን አለ መሰለህ ቅድም እንዳልኩት ፕላስና ሚኖሪ ነው ያለው ቪዲዮች ነው በፊት እንደውም ኦፊስ ቪዲዮች ይሰጣሉ ይላሉ። ይህን ነገር መንግስት ማጥፋት ይችላል ግን እንደምታየው ይለጣል። ይህ ነገር ሰለባው ደግሞ ማንም የመጣው ኦሮሞ ቀጥታ ማለት ትችላለህ። ኦሮሚያን በብዛት የመጣው ሌሎቹ እውነት ለመናገር ተሸጠም አልተሸጠም ስፖንሰሮች አሉ ያወጣሉ መልዕክት ያዳርሳሉ። ብር ካለ ራሱ ማሳተም ራሱ ለህዝብ ማዳረስ ትችላለህ። ያንን ለማድረግ ደግሞ ሊኖር ይገባል። ከዛ በፊት ጥሩ ስራዎች የሰራው ሲዲ መቶ ስፖንሰሮች ልታገኛቸው ነገር ይኖራል። ስለዚህ ኢንዳይሬክት የሆነ የሚነካህ ነገር አለ። ይህ ካልኩሌት የተደረገ ነገር ነው ማለት ይቻላል። ስለዚህ የእስኪ አዲሱ በኦሮሞ አርቲስቶች ላይ በተጨባጭ ይሄ በመንግስት ይደርሳል ብለህ የምትገልጸው ነገር አለ? ሌሊካውን ቆጣ ወረድ እንትናል እንጂ በፊት ላይ ድሮዳ እናንተ ራችሁ ሰው ተበለንዳላችሁ ብዙ ይመስላችኋል። እንደዚህ የምትሉት ነገር እንትን የሚሆን እንደዚህ አይነት ያ በሚደርስበት ነገር በሆነኩና አንዳንድ ነገሮች ይኖራል። ምክንያቱም እናንተ ልያላችሁ ሊዘጋያችኋል ይደርስላችሁ ይኖራል። መልካም እስኪ አዲሱ እንግዲህ እያልን ያለነው በርካታ የኦሮሞ አርቲስቶች አትገናኙም፣ ህብረት የላችሁም፣ እንደውም ትገፋፋላችሁ፣ አትዋደዱም። እንደው ከምን አንፃር ይሆን?
ስራችሁን ተቀራርባችሁ እንደማትሰሩ ነው ማቀው አገር ቤት ይያላችሁ የማቀው ነገር ስላለ ነው ይሄንን ማነሳው ትገፋፋላችሁ አንድ መድረክ ላይ ለማዘጋጀት በጣም ችግር እንዳለባችሁ ነው ምሰማው ያየውትም ነገር ይሄን ነበር ከምን አንፃር ይሆን እኔ ነገር 100% አለስተው ኤላለ ኦሮሚያ እንደዚህ አይነት ችግሮች ኦሮሚያ በጣም እንደተሰው ዳውርሚያ ሳይሻላል እንደሆነ ለምሳሌ ተባይሎች ሁሉ ማለኛቸው ማለት ይችላል ሁሉም እንዳው ሌሎች ይሳሉ ይሻላል ግን ኦሮሚያ እንደዛ እንደሚባለው እውነቴን ነው ብለው እንደዚህ የዘላ ነገር የለም ሁሉም ገና የተፋቀን ተጣጣሉ ብለን ወንድም ነው ሌላ ነገር በፍራንሳ ሊኖር ይችላል ግን እንደዚህ ጥሩ አመለካከት ነው ጥሩ ሳይድ የማይሞካይ ጥሩ አመለካከት የሌለው ከሆነ ዘፋኝ ራሱ በራሱ ችሎታ ተማመንም ችሎታ የለው ማለት እንግዲህ እንደዚህ በራሳቸው ተማመኑ ጥሩ ችሎታ ያላቸው ታዳጊ መጣያታን ነው ይወጣል ያሉ ከለም ያከባል መልካምነት ለራስ ጥሩ መስራት ለራስ ማንም ሰው ዘራውን ነው ለሰው ያለ ሰው ማክበር ያለብን ራስን መተረከብ እንፈልጋለን ወይ ማንም ማክበር አለብን ማንም ወገን አለብን አንተ ለተፈልገው ነገር ለሰው ማድረግ አለብን አንተ ማስፈልገው ነገር ደግሞ ሰው ማድረግ አለብን ሁሉንም እንደወንድሞች ማየት አለብን አይደለም ማድረግ መሰራቸው አይደለም ሌሎችም ቢሆን እኮ እኛ ፍቅር ነው ማስተማር ያለብን አይደል መልካም እንግዲህ ቀደም ያነሳው ነገር የአልበምህ መጠሪያ ወልጀበስቲና ነው ያልከው መሰለኝ ምንድነው መልእክትህ እስኪ ታቀነቅንልኛል ስለሱ ወልጀበስቲና እንግዲህ ጥሩ ነው ቢታለው የበለጠ ደግሞ ከዚህ ማከተው ነገር እንዳለ ነው ሰማይ ያለው ሰማው ነገር ማለት ወርስ ዶሮሞ ጀግኖችና ህብረት ሊኖረን እንደሚገባ ያለፈው መወቃቀስ እንደዚህ አይነት ልጅን አንዱን በህብረት እንከተል ነው ባን የወሬ የኮሬ ዘለለ አንድነት በተግባር አንድነት እናሳይ አንከፋፈል ነው መልእክት በቃና በረዲ ደልታልከው እንደዚህ ስላለ ጉራን ተሰለቻለና እሺ ከሱማ ቢስለቴ ጎታ ኦሮሞ ሆኛቴ አብይ ወለጋት ነንብሴ አብሼ ገርባ ኛቴ አብይ ሸዋቴ ሲነንብሴ ታደሳ ብሩ ኛቴ አብይ አረርጌት ሲነንብሴ ለሞቅልቱ ኛቴ አብይ ባሌቲ ሲነንብሴ ዋቆ ጉቱባ ኛቴ አብይ ሴና ከሰንደገላ እንጅራኑ ዱአ ገዲ ከነቱ ጅሩ ጎዋልትዬ ኢላያ ደሚኮ ጎተውፊ ጋፈ ጅሩ አርሱ ጋፈ ድሩ ፋርሱ ማቆ ደንቀብ ኢላያ ሰበኮ ወቶልኩ ጅሩ ቀለኔ ሲለኪ ነጋጎ ተቀብዱ ዮጎኒ ጅራቴ Isma Goloromo kun Rafani ka ujennare Inbadani hingalu jennare Kandre kala kala ignare Gota ofi isa kerro dugaf kasu isa du'eef guma baasu Gota gati salami kachana saba gota naftatu qaba Lali ya lamni ko warri gotan qabne Dabees kille haloti kusa warabu guyyanitti usa kata jankabu selang kallesu soda luputi indarrate kero rane fani pensilam buruhami tati kero jabe fanna itu kamantu takani sati isa tufu wal jabe fanna kandar beti sati isa tufu wal jabe fanna kandar beti sati በጣም የሚገርም ነው በጣም ቆንጆ ነው ካለፈ በኋላ እንትን አንዲ ከምንባባል እንከባበር እንዋደድ አንድነታችን ህብረታችን እና ከንከርተው ያለፈውንም ቶ አንወቃቀስ ነው ሌላ ነገር የለም በብዛት እንደተመለ በጣም ቆንጆ ነው ነገሩ በጣም ጥሩ መልእክት ነው ያለው አሁን በአሁን ሰዓት ኮሬ ዘለለ አንድነት በመድር ላይ ስራ ይሰራ ነው በእውነትም ቄሮና እንጠናከር እንስራ
መከፋፈል ይቅር ነው የቲፎዞ ስራዎች መቆም አለባቸው በተለይ ስፔሻሊ በኦሮሞ ህዝብ ውስጥ የቲፎዞ ነገር ያ አዲስ ኦሮሞ ነው የቡልዲ ነው አንድ ላይ ሆኖ እና በትክክል እኮ ኦሮሞ የማንም ጠላት አይደለም ለመናገር ኦሮሞ የማንም ጠላት አይደለም መብቱን የሚነኩበት ሰው ጠላት ነው በቃ ማንም ለመብቱ ደግሞ የቆመ ነው ትክክል እውነት ነው የቲፎዞ ነገር ይቆም ነው ስለዚህ ማንም እኮ በነጻነት ይኖርባል አቶረኛ አይደል እውነት ነው የምናየው ነገር የቲፎዞ ነገር ሆኖ ነው ብዙ ጊዜ ችግር እየፈጠረ ያለው ራሳችን በራአለ በረከተን እንደገና ሌላ ሰው ከፈለገ መልካም እንናገር አንድ ነፍረቱን ችግራችን ስለዚህ ማንንም አንቀጥር ስኳራት አንዱ ከሌል ቢያረጋ ካረገና መማማር መልካም ነገር ነው መልካም ነገር መጥፎ ነገር ያሸንፋል መጥፎ ነገር ግን መልካም ነገር ያሸንፋል ያሸንፍ ቀባታቸው ነው ያልከው መልካም አዲሱ ስራ ላይ ፎቶውን አየሁት ሰውነት እንዴት ነው ጨመርመር አደረጋል በፊት ማቅ አዲሱ አልመሰለኝም እንዴት ነው የአሜሪካ ትንሽ ያው ታውቃለህ እንግዲህ አሜሪካ ከመጥቶች ማለው ካገንብልን ምን ግድ ይጀምራል ትንሽ ወፍር ያለው እና ያለ ማስተካከል ሞክራለሁ ያው ምክንያቱም ውፍረት ሲመጣ የድምጽ አወጣጥህን ላይ ችግር ይፈጥራል አልቸገረህም እንኳን በዛ ቀልደለም ያ በእንጀራ የመጣህ ነው አንድ የሰማሁት ደግሞ ነገር አለ የአዲሱ ሁሉ ጊዜ እድሜ ወደ ኋላ ነው የሚቆጥረው ነው የሚባለው ለምንድን ነው ወደ ኋላ የምትቆጥረው ምንድነው አንተ ወደፊት ብትቆጥር ምን አለበት እስኪ እድሜ ስንት ነው አይ አዲሱ አለኝ አንዱ ጓደኛህ ነው ነገረኝ ያ አዲሱ የኢትዮጵያን መንገድ ጣሊያን ሲመሰርት ወይም መስራት ሲጀምር ድንጋይ ያስቀመጠ ነው መሰረተ ድንጋይ አለኝ አረባክህና አልኩና ጠይቀው ሁሉ ጊዜ 10 15 ቅናሽ አለው እድሜው አለኝ እስኪ እድሜ ስንት ነው ከማን ስለዚህ አቋጣጣር አትችልም አሁን እስኪ ንገረ አድማጮች እየጠየቁ ነው ያሉት የአዲሱ እድሜ ምን ያህል ነው እያሉ ነው አንድ ጓደኛችን አለበት እሱ ያንን ያልሰማሁት ነበር خلاص ሲሆን ከፍተኛ ትርጉም ተነግራለህ ልክ ከላካ ቢገባ ለሰው ሲያወራ እንደ ሌላ ወሬ ይገባል 40 ሲሆን ግን ስላለ ከዛ በኋላ በቃ እንደዚህ እየተቆጣ ነው ትናገረው አይ ማሌጁ እያለቀ ነው ማለት ነው መልካም ማለት ለምሳሌ ማለት ነው አንተ ትንሽን ተደርጎ መስላል እኔ ምን አቃለው እኔ እንደው በገምትም ደግሞ አድማጮች ይሄ ልጅ ለምን ያዳላል ስለሚሉኝ እስኪ ፍርጥ አድርገው ግድ የለም መልካም አዲሱ አለ መልካም እድሜህን እንግዲህ መናገር ካልፈለክ እንደው የልጅህ አይ ወጣት ነህ ገና ብዙ መስራት ይጠበቅባል አይ ጥሩ ነው ምንም ቅናሽ የለውም ምንም ቅናሽ የለውም መልካም መልካም እንግዲህ ወደፊት አሁን አዲስ ስራ ሰርተሃል ካሴቶችህን እያከፋፈልክ ትገኛለህ የሴፍ አድማጮች የአዲሱ ፍሩጋሳን ካሴት ማግኘት ቢፈልጉ በምን መንገድ ሊያገኙት ይችላሉ ምክንያቱም አርቲስት በሰራን ቁጥር ብዙ ስልኮች ጥሪ እናነሳለን የት ነው የምናገኘው ስለሚሉ ነውና የት ያገኙታል እዚህ ቦታ ይገኛል ብለህ ለአድማጭ ግለጽ አሁን የመሰላው እንደተነው ኦሬዲ አሜሪካ ውስጥ ይተናል ሌላም ቦታ ልካለን ያለው ካናዳ ልካናል ካናዳ ደርሷል
ኖርዌ መንገድ ላይ ነው፣ አውስትራሊያ መንገድ ላይ ነው። ሌላ ደግሞ ነው አትላንታና ሌላም ሀገር እዛ መንገድ ላይ ያለው እንደዛ እያዳረስ እንደዛ ሚኒሶታ ውስጥ የተለያዩ ሾፖች ውስጥ አለ። እንደገና ደግሞ በዛሬ ግለዘውና የፊት ላይ ለመልከት በመሰናዶ ላይ ኦንላይን ላይ እንዲሰጥ ማለት ነው። መልካም amazon.com ላይ ለማለት ነው። መልካም አዲሱ ፉርጋሳ አንድ ዘፈን የምትታወቅበት አለ በሬዱ ኡማ እያልክ እስኪ እሱም በዜማ አንጎራጉልልኝና እንደው ጥያቄና እያጠናቀቁ ነው እንሰናባበታለን። መልካም አዲሱ ዜማውን ቀጥለዋለሁ። የባለቤትን ስምና የልጅህን ስም አላስተዋወቀንም። ልጄ ማለት አዲሱ ፉርጋሳ ይባላል። ባለቤቴ ልጅ ተካትባላለች። እንግዲህ አድማጮች መጠየቅ ስላለብኝ ነው። አዲሱ ፉርጋሳ ቀድመህ አንተ ነህ በፍቅር የወደከው ወይስ እሷ ነች? እስኪ ንገረኝ። አይዞ አጠገብህ ከሌለች ገደል እሷን ብትልም ችግር የለም። እንዴት ተገናኛችሁ አዲሱ? ተግባራት ያንበናን ዘፈን ወደ ዘፈን ገና እየመጣው ዘፈና ሰላም አካባቢ እንደተባለች አካባቢያን አንድ አመት ያልበትን ሌሎች ዘፋኞች ነገሩ ነዳጆ ምናምን ዘፈን ቁም ያለው በቃ በጣም ቀና ነበር ያለው ነበር ዘፈና ሁለት ላይ ይመስለኛል። እዛ በኋላ ተጠናቀቀ ያ እዛ በኋላ ነገሮች ያሉ ከውቃችን ወረደ ማጥፋት ማጥፋት በኋላ ይመስለኛል ወደ እንትን ያለው እሷም ሙዚቃ ውስጥ ነው ያለችው። በዚህ ግን አይከብድም እንደው ባለሙያ ያልሆነች ሴት እንደው አንዳንድ ጊዜ አመሽተ ዘፈነ ስትመጣ እንደው አሁንስ አበዛኸው ውጪ መዞር አበዛህ የሚል ነገር አይመጣም? እንደው ትረዳሃለች? እሱማ ግድ እኮ ነገሮች እንደዚህ አይነት ነገሮች ካልተረዳች ያው አትስማማም ነው። ስለዚህ ለዚህ ደግሞ እኔ ከሙዚቃ ላይ መጣሁ ሙዚቃ ቀልደለም። ስለዚህ እሷም ለዚህ ከስራቶ ይላል ጥፊ ቀምሰሃል አሉኝ። እውነት ነው? መድረክ ላይ አንዷ አቅፋህ ስማህ ገንዘብ ሰጣ ስትወርድ ባለቤት ተናዳ በጥፊ ብለሃለች አሉ። አይ ተረጥማ ቀልደላል ከቶኩን ለዚህ ነገር በፍጹም አልተወጣ ደግሞ እንደዚህ ነገር የለባት። መልካም አዲሱ ስለነበረን ጊዜ ከልብ አመሰግናለሁ። በስቴፋን ነበልባል ሬዲዮና እንዲሁም በአድማጮች ስም ደግሜ አመሰግናለሁ። መልካሙን ሁሉ እመኝልሃለሁ። መልካም የስኬት ዘመን ይሁንልህ። እኔም አመሰግናለሁ። እግዚአብሔር ይክፈልልኝ። እንግዲህ አስተዋጽኦ ተደረጋችሁ ላረጋችሁ ረዲ ካለው ዜጋ በእንደዚህ በኢንተርቪው በጥያቄ በመገናኘት በጣም ከልብ የሆነ ታላቅ ደስታ ይሰማኛል። እንግዲህ ሁላችንም በርካሁላችን ያሳባችን እግዚአብሔር ይላልን በነገር በለን ሰላም ነው። ደናውን አመሰግናለሁ። እኔም አመሰግናለሁ። ajaa'ibuma kankee ajaa'ibuma yaa bareeduma bareedni kee adduma yaa bareeduma magaala bidimtu hunduma fiilata murraatti konkona gogaraa riifata qalbiina riifata kankee ajaa'ibuma bareedni kee adduma yaa bareeduma murraatti konkona kalloo itti kuftee bareedna kakati injirtu takkatee yoomuu dhumamtutee
Kuna garsisa Sura Mona Lisa Fikre Pachasa Lafa Fikinisa Ijambara Duma Dimaju Arkani Yokunji Samale Inyata Mumuti Iai Anamani Sura Kumamiti Pariti Minama Ana Amadani Chatung Guratuma Gurati Kunkona Pariti Kemuma Kanke Mati Seti Malan Irahima Kanke Ajaibuma Kanke Ajaibuma Kanke Ajaibuma Kanke Ajaibuma Pariti Ke Atuma Ya Pariti Uma Ajaibuma, kanke ajaibuma, kanke ajaibuma, ya baredauma, kanke ajaibuma, kanke ajaibuma, barednike atuma, ya baredauma. Magala pidimtu, unduma pilata, urati konkana, kogarari fata, alvinari fata. Kanke ajaibuma, kanke ajaibuma, kanke ajaibuma, kanke ajaibuma, barednike atuma, ya bareduma. Pagoda mulatu. የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም እያጠናቀቅን እንገኛለን። እስካሁን ድረስ ስናስተናግዳችሁ የነበርነው አዘጋጅ በሪ አለሙ፣ ፕሮግራም መሪ በሪ አለሙ፣ አቅራቢ እኔ ኢዮብ ባይሳ ነበርን። እንግዲህ እስከ ሳምንት መልካም ሳምንት ቸር ያሰማን። በዚሁ በአድናን ማመር ዜማ እስከ ሳምንት መልካም ሳምንት።
Quando riada ci sei